አንድ ሰው መጣና ፖሊሶች እየፈለጉ ነው አለኝ። ኧረ እባክህ ሄድና ይልኛል። አየ 4 ፖሊሶች እየፈለጉ ነው። በቃ ሊይዙኝ ነው። ብዙ ሰው በጥይትና በመሳሪያ ጉዳይ በገንዘብ ጉዳይ ብዙ ሰው ተወርቷል እዛ ጦር ግንባር ላይና ከዛ ያለኝን እቃዎቼ ላይ ጻፍኩት። ይሄ ለትየንትና ብዬ በየቃው ላይ ጻፍኩ። በቃ ለመጥፋት ማለት ነው። ልጁ ቤት ሄጄ ተደበቅኩ። እንደገና መጣና የፖሊስ አዛዡ ይፈልጉሃል አለኝ። ይሄ ደግሞ የባሰ ነው። በዚህ መሃል ያለን ነው አንድ አበራ የሚባል ልጅ አንድ አዋቂ ያሉ እኮ እሳት የበሉ እሳት በቃ ይገርማል እኮ ምናምን አለኝ። ማፍዘዝ ምናምን ይችላሉ። ያፋላከው ነገር ምንድን ነው የሚደረገው? በቃ ጫት ጣን ሰንደ ምናምን ይዘህ ጫት በልቼ አላውቅም ከዛ በፊት ሌላው ሲጋራ ምን መጠጡ ተወበ ከአሲድና ከመርዝ በስተቀር ጠቅላላ ጠጥቷል ነገር የለም። እዛ ሄድኩ ሳይ ስጦታን ከሰጠ በኋላ የሚመርቁ ከፍ ያለ ቦታ የተቀመጣሉ። አሜን 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 ብለህ መቀመጥ። ይሄ ደግሞ በጣም ቀላል ነገር ሰጠውና አሜን 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 ሞቅም አድርጌው አሜን አሜን በደንብ ትኩረት ለመሳብ ሰውየው በደንብ እንትን እንዲሁ ለካሳችሁ ጋር ጉዳዩ አለ ሌላ ጋር የምትቀርበው ለሳቸው መስሎኝ ነው። አሜን አሜን ብዬ ቁጭ አልኩ። ጫት ተሰጠኝ። ስከተው እሬት አርጌ ምንጣፉ ስር አረኩት። ሳያቸው ሁሉም ይወዛወዛሉ። ካልተወዛወስኩ ይጨምሩብኛል ብዬ ነው በዛው እንቅልፍ አልቀረብኩ ማለት ሌላ ቦታ ነው ዋና ያሉት ሌላ ቦታ ነው ያሉት። በማግስቱ ነቅቼ ጠበቅኩ ቀረብኩ ማለት ነው። ለሊት ስቀርብ የሚያስደንቅ ነገር ተናገሩኝ። ሰውየው ማንም የማያውቀው ማለት ማንም እንኳን እዛ እኔ ራሴ ረስቼዋለሁ። ሰውየው ጋር የቀረብኩት በ80 ዓመተ ምህረት ነው። በ81 መጀመሪያ 80 መጨረሻ አካባቢ ነው። የሚነግሩኝ ግን የ68 ዓመተ ምህረት ጉዳይ ነው። ያንን ግሪካዊ ሰውዬ የት ነው የምታውቀው አሉ። መጋረጃ ውስጥ ያለ ሰውዬ እንዴት ያውቃል? አውቀው እንዴት ያውቃል ብለህ ጠይቀኝ እስኪ። እሺ ጠይቀኛ። እንዴት ያውቃል? አሁን እኔ የዛ ጊዜ እንደነገርኩ የ68ቱን ዓመት ታሪክ የነገረኝ እንድደነቅ ነው መንፈሱ። በዛ በ68 ዓመተ ምህረት ይሄ ጂኒ አብሮኝ ነበር። ማንም በክርስቶስ ኢየሱስ ሲሆን ነው አዲስ ፍጥረት የሚሆነው እንጂ ዓለም በክፉ እንደተያዘች እናውቃለን ስለምን የአዳም ዘር በሙሉ በመንፈስ ስርዓቱ ስለሆነ ለዚህ እኮ ነው አዲስ ፍጥረት የሚባለው ነገር የሚያስፈልገው። ለዚህ እኮ ነው ከጨለማ ወደሚደነቅ ብርሃን ኤፌሶ ምዕራፍ 2 ላይ ለዚህ በዚህ አየር ላይ ላለው አለቃ መንፈስ ፈቃድ ስር ትገዙ ነበር የሚለው። ስለዚህ ያ የቤተሰብ መንፈስ መጥቶ መጋረጃው ስላለው የሚነግረው የኔ ጂኒ ነው። ይሄን በለው ያለ ይሄን የሚነጋገሩት ጂኒና ጂኒ ያኛው ጂኒ በሰውየው ላይ ሆኖ ሲነግረኝ እደነቃለሁ። ለካ የሚያሳብቀው ስሰርቅም አብሮኝ የነበረው ሳመነዝርም አብሮኝ የነበረው ምናምን አብሮኝ የነበረው መንፈስ ነው። ከዛ በኋላ ሰዎች አባቴ ብለው ገብተው ይቀራሉ። እንዲቀሩ ደግሞ አንዳንድ ትእዛዝ ይሰጣቸዋል። ወይ ቅድሚያ ቀን ይሰጣል፣ ወይ አድማ ትባላለህ፣ ወይ ጨሌ አድርግ ትባላለህ። የሆነ ነገር ያደርጋሉ።